የለበትም ሐቁ ካልወጣ በስተቀር። አሁን ግብፃዊ ስለገደላት አይደለም፣ ማንም ይግደላት ማንም። በነገራችን ላይ ኢትዮጵያዊ ላይ ተቀጣሪ አስተርጓሚዎችም ይሁኑ የራሳችንን እህቶች የሚበድሉ አሉ። የራሳችን ዜጋ እኛንን ዜጎቻችንን ስናወርድ ሌላ ዜጋ የሚጫወትብን። ኬንያዊቱ ምግብ የምትሰራ ልትሆን ትችላለች፣ በእነሱ ስር ነው ያለችው። ታያለህ። አሁን እሷም ጦሮንጦስ ነው የሚያስገቧት። ለምን? ትልቅ ምስጢር አውጥታባቸዋለች፣ ፈድህ አድርጋቸዋለች። ስለዚህ አንደኛ የኢትዮጵያ ኤጀንሲ ልጆቹን አለመከታተሉ፣ እኛ ችግር ላይ ነን ሲባሉ ታገሱ የሚባሉት። አሁን እኔ ቅድም የደወልኩብህ ኬስ ሙሉ የሴክስ ፊልም ነው ለኔ ጋር የተላከው። እውት ከመጣሁ ወር ከ15 ቀኔ ድረሱልኝ፣ በወር ከ15 ቀን ይሄን ስራ እያሰራች ነው ብላ ነው ሙሉ እልክልሃለሁ። ሙቤ ሙሉ ይሄንን እያየ ኤጀንሲው ምንድነው ያለው? 2 ወር ሙይ። እንዴት ነው 2 ወር የምትሞላው? እችል ወይ ራሷን ታጠፋለች በመስኮት። ወላሂ ሙቤ 2 ወር ሙይ አላት። ይሄንን ፊልም እያየህ እንዴት 2 ወር ሙሉ ትላለህ? እኛ የኢትዮጵያ ኤጀንሲ ምን አይነት ጉድ ነው? እባካችሁን መንግስቶች እዛ ኢትዮጵያ ያላችሁ እባካችሁን ኤጀንሲውን መላበሉት፣ አንድ ነገር አድርጉት። እንዴት እንደዛ አይነት ቪዲዮ ማስረጃ እየተላከላችሁ የዛ ሀገር ኤጀንሲ ዝም የማይለውን እናንተ 2 ወር ስሩ ትላላችሁ? እንዴት ነው? አጃይብ ነው፣ አጃይብ ነው። ስለዚህ እቺ ልጅ እንድትተደብድባ የሞተችው የአንድ ቀን ድብደባ አይደለም። እርግጠኛ ነኝ ይሄ ሰውዬ ፈልጓታል፣ እምቢ ብለዋለች፣ አዝቦ ገሏታል። ስራ ሳይስማሙ ሲቀሩ እኮ ወደ ቢሮ የሚመጡት ይበላሉ፣ ይጠጣሉ፣ ኒዛም አሉ። ጧት ሰዓት ሲታ ነው ፈጅር የሚነሱት በጊዜ እንዲተኙ። ሰዓት ሲታ ተነስተው እንቅስቃሴ ያደርጋሉ። የተሰጡትን ነገር ቤት ያፈራውን ይበላሉ። ማረፍ ያለባቸው የብሬክ ሰዓት ገደም እንዲሉ ይፈቀዳል። ከዛ ይነሳሉ፣ ቁጭ ይላሉ እንጂ አይተኙም። ማታ ሲመሽ በጊዜ ይተኛሉ። ስራ ሲመጣ ወደ ስራ ይሄዳሉ። ካልተስማማቸው ይመለሳሉ። 3-4 ጊዜ ይሞከራል። ከዛ ያለባት እንደዚህ ተቀጥቅጣ መገደል የለባትም። ይሄ ነገር ዛሬ የመጣው 2 አጀንዳ ቀላል አይደለም፣ ሙሲባ ነው። እንደ ዜጋ እንደ ኢትዮጵያዊነት አንድ ኤጀንሲ ውስጥ መሞት፣ ሁለተኛ ደግሞ ሙሉ ማስረጃ ያለው ቪዲዮ እኔ ለኤምባሲ አስረክብ ያለሁኝ ሙሉ የሴክስ ፊልም ነው። ሙቤ ማነው አሰሪዋ ነበር እንደዚህ የምታረጋት? አሰሪዋ ልጅቱን አድርጊኝ ትላታለች። ለሐውለ ወላ ቁወተ ኢላ ቢላህ እልክልሃለሁ። እኔ ወላሂ የዛሬው ቀን ዮም አሶድ ብየዋለሁ። ዮም አሶድ ለኢትዮጵያኖች። ልጅቱ ገና ከመጣ ወር ከ15 ቀኗ ምንም የምታውቀው ነገር እችኔ ነገ ጧት ራሷን ብታጠፋ ተጠያቂው ማን ነው? የኢትዮጵያ ኤጀንሲ ያውቃል። 2 ወር ትሙላ ብሏል አለ። እንግዲህ ተሰብልኝ መንግስት ለነዚህ ሰዎች እንዴት ብለህ ነው ንግድ ፍቃድ የሰጣቸው? በማስረጃ ባይን እየታየ እንዴት? ስለዚህ የዚች ልጅ ሬሳ ኢትዮጵያ መግባት የለበትም፣ መመርመር አለባት። ለእኔ ምን አለኝ አዚዛ፣ የሬሳውን ወጪ ሸፍነን አሁን ሬሳውን ወደ ሀገር እንዲመጣ ወደ ቤተሰቦቿ እንድናረጋለን አለ። አይደለም የትራንስፖርቱን የቲኬቱን እንሸፍናለን፣ እኛ ልንሸፍን ነው። አይቻልም። እኛ ልጅቱ እንድትገባ አንፈልግም። ልጅቱ መግባት የለባትም። ልጅቱ ከገባች ሬሳ ከገባ መለፍ ተዘጋ ማለት ነው። ስለዚህ ወጭ ሸፍኖ ሊያስገባ አይቻልም። ውጭ ጉዳይ ሚኒስቴር፣ የኢትዮጵያ መንግስት፣ ኢትዮጵያ ኤምባሲ ስሙን እባካችሁ ስሙን። እኔ ሁለቱም በአንድ ወቅት የልጅቱም ይሄ የሬሳዋም የተደፈረችውም ልጅ በአንድ ላይ ስለመጣብኝ ነው ሙቤ ወደ የትኛው ልሂድ ብዬ ነው እንጂ እኔ ሁለቱንም ነው ያስተላለፍኩት። የዚች የልጅ ሬሳ መግባት የለበትም። አሊ የሚባለው ገዳይ ኢትዮጵያዊ ስለሆነች አይደለም የገደላት፣ በሴትነቷ ነው የገደላት። በትክክል ሬሳዋ ምርመራ ያስፈልገዋል። ሲጀመር ምን እንዳረጋት በምን እናውቃለን? ሙቤ ሬሳዋ ራሱ መመርመር አለበት። አዎ ሬሳዋ መመርመር አለበት። የዛ ሀገር መንግስት ሬሳውን ሲሰጥ ካላት መለፍ ዘግቶ ነው የሚሰጥ። ስለዚህ መረከብን መውሰድም የለብህም። ይሄ ነገር ሳውዲ አረቢያ ውስጥ ትልቁ ችግር እነዚህ ናቸው። እዛ ሀገር ደግሞ አሉ ሬሳ የሚልኩ ሰዎች ለገንዘብ ብለው ገንዘባቸውን ስለሚያው ወደ ጉዳዩ እህቲማም የማይሰጡ ሰዎች አሉ። ሐራም አለይኩም ያ ሼክ፣ ሐራም አለይኩም። አዙዬ